ሶ ሶስት አይነት ማርኬት ስትራክቸሮች አሉ። አንደኛው ቡሊሽ ማርኬት ይባላል። ማርኬቱ ወደ ላይ የሚወጣበት ማለት ነው። ሰደንሊ የአንድ ፔር ፕራይስ ወይም አሴት ወደ ላይ እየጨመረ በሚወጣበት ሰዓት ቡሊሽ እንለዋለን ማለት ነው። ሁለተኛው የሚሆነው ደግሞ ሬንጂንግ ማርኬት ይባላል። ኮንቲኒየስ የሆነ በገደብ ውስጥ የተቀመጠ ማርኬት እንቅስቃሴ በሚኖርበት ሰዓት ከአትሰም ኤሪያ መሀል ላይ ይሆንና ከዛ ውስጥ የማይወጣ አይነት ሬንጅ ከሆነ ያ ሬንጂንግ ማርኬት እንለዋለን ማለት ነው። ማርኬት በሚወርድበት ሰዓት ደግሞ ቤሪሽ እንለዋለን። ወደ ታች ሎር ሎ እየሰራ የሚወርድ ከሆነ እንዴት እንደሆነ አብረን ነው። እዚህ ጋር በምናይበት ሰዓት ቡሊሽ ማርኬት ስትራክቸር ማለት ሃየር ሃይ ያስመዘግብና መጀመሪያ ላይ የከፍታ ኤሪያ ያስመዘግባል። ሶ ማርኬቱ ሪትሬስ ያደርግና በሚወጣበት ሰዓት ሃየር ሃይ ያስመዘግባል ማለት ነው። የዚህን ሃይ በልጦታል ማርኬቱ ከዚህኛው ድሮ ከነበረው ሃይ በሚበልጥበት ሰዓት ይህ ማርኬት ሃየር ሃይ ሌላ ከሰራ ማርኬት ስትራክቸሩ አፕትሬንድ ይሆናል ማለት ነው። ይህም ማለት ቡሊሽ ስትራክቸር ውስጥ ነው ያለው ማለት ነው። ድጋሚ ሪትሬስ አድርጎ ከዚህኛው ሎወር ሳያንስ ድጋሚ ከዚህኛው ሃየር በሚበልጥበት ሰዓት ይህ ማርኬት ቡሊሽ እንደሆነ እናያለን ማለት ነው። ሶ እንደምናየው ወደ ላይ የዚህን ሃይ ይሄ እየበለጠው የዚህን ሎ ደግሞ ሳይበልጠው እግሩ እያጠረ ግን በላይ ከላይ በጭንቅላቱ የሚበልጠው ከሆነ ይህ ማርኬት ስትራክቸር ምን እንለዋለን? ቡሊሽ ስትራክቸር ላይ ነው ያለው ይሄ ማርኬት እንላለን ማለት ነው። ሬንጂንግ ማርኬትስ ምንድን ነው? ሬንጂንግ ማርኬት ብዙ ጊዜ ኢኮኖሚያቸው እኩል የሆነ ሀገሮች ላይ የምናይ ሲሆን ለምሳሌ ዩኤስዲ ከካድ በምናይበት ሰዓት ሙሉ በሙሉ ሬንጂንግ ማለት እንችላለን። በአድቫንቴጅ ሬንጂንግ ማርኬት ውስጥ ነው ያለው። ሶ ሬንጂንግ ማርኬት ማለት ኢኳል ሎስ እና ኢኳል ሃይ ያለው ሞመንተም ላይ ሲሆን ማለት ሲሆን አንዱ ከአንዱ በትንሽ ልዩነት ይኖረዋል፣ ከስርም በትንሽ ልዩነት ይኖረዋል እንጂ አትሰደንሊ እንደነዚህ አይነት እርግጠኛ የሆነ ከፍታ አያስመዘግብም ማለት ነው። ሶ ይህን ማርኬት ሬንጂንግ ማርኬት እንለዋለን። ወይም ቤሪሽ ማርኬት የምንለው ደግሞ ማርኬቱ የድሮውን ሃይ ማኒፑሌት ተደርጎ ሲወርድና ድሮ ከነበረው ሎ ካነሰ ድጋሚ ማርኬት ሪቴስት አድርጎ በሚወርድበት ሰዓት ድሮ ከነበረው ሎ የሚያንስ ከሆነ ይህ ማርኬት ቤሪሽ ማርኬት ነው እንለዋለን ማለት ነው። ወይም ዳውን ትሬንድ ላይ ነው ያለው እንለዋለን። ይህ አሴት ወይም ፔር ከጊዜ ብዛት ወይም በሰም ኢፌክት ወይም በቴክኒካል ኒውስ በፋንዳሜንታል ኒውስ ሊሆን ይችላል እየወረደ የሚመጣ ከሆነ ይህ ማርኬት ቡሊሽ ላይ ነው ያለው እንለዋለን ማለት ነው። ሶ ኤግዛምፕል ነው። ሶ የቡሊሽ ማርኬት ኤግዛምፕል እንውሰድ። እዚህ ጋር ቢትኮይንን በምናይበት ሰዓት ማርኬቱ ሃየር ሃይ እዚህ ጋር አስመዝግቧል ማለት ነው። ማርኬቱ ከታች ማኒፑሌት ተደርጎ እዚህ ድረስ ደርሷል። ሶ በሚወርድበት ሰዓት የዚህ ሎ ከዚህኛው ሎ ስላላነሰ የሃየሩ ሎ ሆኖ ይቀራል ማለት ነው። ሶ ማርኬት ድጋሚ ማኒፑሌት በሚደረግበት ሰዓት ወደ ላይ ወጥቶ እዚህ ጋር ያለውን ሃየር ሃይ በሚበልጠው ሰዓት ሌላ ሃየር ሃይ ካስመዘገበ የማርኬት ቡሊሽ ስትራክቸር ውስጥ እንዳለ እናያለን ማለት ነው። በሚወርድበት ሰዓትም የሃየሩ ሎ ከዚህ ስላላነሰ ይህ ቡሊሽ ስትራክቸር ላይ ነው ያለው እንለዋለን ማለት ነው። እዚህ ድረስ ያለው ቡሊሽ ስትራክቸር ነው ብለን መያዝ እንችላለን ማለት ነው። ማርኬት ምን እያደረገ ነው? ሃየር ሃይ ፕሪንት እያደረገ እየወጣ ስለሆነ ይህ ማርኬት ቡሊሽ ማርኬት ዞን ላይ ያለው እንላለን ማለት ነው። የሬንጂንግ ዞን ደግሞ ኤግዛምፕል ነው። ሬንጂንግ ማርኬት ደግሞ በምናይበት ሰዓት ልክ እዚህ ጋር እንደምንመለከተው ኢኳል ሃይስ ሊኖሩትና ከዚህኛው ይሄ አይበልጥም፣ ኢቭን ከዚህኛው ይሄ የማይበልጥ ከሆነ which means at the same area እኩል የሆነ ሙቭመንት የሚያሳዩ ከሆነ ከታችም እኩል የሆነ ሙቭመንት ሬንጅ ውስጥ ካሉ ይሄንን ኤሪያ ምን እንለዋለን? ሬንጂንግ ማርኬት ዞን እንለዋለን ማለት ነው። በዚህ ሰዓት በስማርት መኒ ኮንሰፕት ትሬድ ማድረግ አይመከርም። which means ውጭ ሆኖ ስቲያው ይባላል። እንደዚህ አይነት ሞመንት ላይ በአንዱ ሳይድ ኤክስቴንድ ሊያደርግ ስለሚችል እንደዚህ አይነት ሬንጂንግ ማርኬት በሚኖር ሰዓት ውጭ ሆኖ መመልከት ይመከራል ማለት ነው። ስማርት መኒ ኮንሰፕት ላይ ቤሪሽ ሙቭመንት ስትራክቸር ደግሞ የሚባለው ነው። የቤሪሽ ሙቭመንት ስትራክቸር ደግሞ በምናይበት ሰዓት እዚህ ጋር እንደምናየው ይሄ ሎወር ሎ ከድሮ ከዝቅተኛው ኤሪያ ላይ ሌላ ከሱ ያነሰ ዝቅተኛ ኤሪያ በሚያስመዘግብበት ጊዜ ማርኬቱ ይህን ማርኬት ቤሪሽ ወይም ዳውን ትሬንድ እንለዋለን ማለት ነው። ሶ እንደምናየው ከዚህኛው ሎ ወርዷል፣ ይሄኛው ከዚህኛውም ኢቭን ይሄኛው ይወርዳል፣ ከዚህኛውም ይሄኛው ዝቅ እያለ የሚሄድ ከሆነ as you can see it is bearish moving structure ማለት ነው። እዚህ ጋር ሎወር ሃዩን የምናየው ከሆነ ከሎወር ሃዩ ይሄ ሎወር ሃይ
እያነሰ የሚመጣ ከሆነ ከዚህ ሎወር ሃይ ይሄኛው ሎወር ሃይ እየወረደ የሚመጣ ከሆነ ይሄን ስትራክቸር ምን እንለዋለን? ቤሪሽ ስትራክቸር እንለዋለን ማለት ነው። ሶ ይህንን ማርኬት ስትራክቸር ካየን ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር ምን እንደሆኑ አብረን ነው። ብሬክ ኦፍ ስትራክቸር ማለት ቅድም እንዳልነው ሃየር ሃዩን ሌላ ሃየር ሃይ በሚበልጥበት ሰዓት ይህ ምን እንለዋለን? ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። እዚህ ጋር እንደምናየው ይህ ኤሪያ ብሬክ ኦፍ ስትራክቸር ነው ማለት ነው። ይህ ኤሪያ ብሬክ ኦፍ ስትራክቸር ይሆናል ማለት ነው። ምክንያቱም በፊት የነበረውን ከፍታ ወይንም ሃየር ሃይ ሌላ በማኒፑሌሽን ሌላ ሃየር ሃይ ታላቁ በሚመጣ ቁጥር ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ወደ ላይ የወጣ ከሆነ የድሮ ሃየር ሃይ በሚሰበርበት ጊዜ ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ይህ ምንድን ነው የሚያሳየው? ኮንቲኒቲውን ነው የሚያሳየው የማርኬቱን እንቅስቃሴ ማለት ነው። ማርኬት እየጨመረ ከሆነ ብሬክ ኦፍ ስትራክቸር እየሰራ የሚሄድ ከሆነ ሃየር ሃይ እያስመዘገበ ይወጣል ማለት ነው። ኢቭን እዚህ ጋር ማየት እንደምንችለው ብሬክ ኦፍ ስትራክቸር አለ ማለት ነው። ይህ ሌላ ብሬክ ኦፍ ስትራክቸር ነው ማለት ነው። ይህም ኤሪያ እዚህ ጋር ያለው ብሬክ ኦፍ ስትራክቸር ነው ማለት ነው። ማርኬቱ እየበለጠው በሚሄድበት ሰዓት ብሬክ ኦፍ ስትራክቸር እየሰራ ነው የሚሄደው ማለት ነው። እዚህ ጋር በቤሪሽ ሙቭመንት ላይ የምናየው ከሆነ ይሄኛውን ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ምንድነው የሚለያየው? እዚህ ላይ ቡሊሽ በሚሆንበት ሰዓት ብሬክ ኦፍ ስትራክቸሩ ከላይ ነው የሚሆነው። ማርኬት ወደ ላይ የሚወጣ ከሆነ እዚህ ጋር ኖቲስ እንድታደርጉት የምንፈልገው ማርኬት ወደ ላይ የሚወጣ ከሆነ ብሬክ ኦፍ ስትራክቸሩ ከላይ ነው የሚሆነው። ከላይ የሆነ አፕትሬንድ እየሰራ ይወጣል ማለት ነው። በቤሪሽ ስትራክቸር ላይ ደግሞ ብሬክ ኦፍ ስትራክቸሩ የሚሆነው ከስር ነው ማለት ነው። ቦሱ ማለት ነው ከስር እንደዚህ ብሬክ ኦፍ ስትራክቸር እየሰራ ይወርዳል ማለት ነው። ምን ላይ? ቤሪሽ ማርኬት ሙቭመንት ላይ ማለት ነው። ሶ እንደዚህ ከሆነ ቼንጅ ኦፍ ካራክተር የምንለው ደግሞ ምን እንደሆነ ነው። በቡሊሽ ሞመንተም ጊዜ ብሬክ ኦፍ ስትራክቸር እየሰራ ወደ ላይ የሚወጣ ከሆነ ልክ የመጨረሻው ብሬክ ኦፍ ስትራክቸር አለ አይደል? የመጨረሻው ብሬክ ኦፍ ስትራክቸሩ ላይ ማርኬቱ ወርዶ ሚቲጌት አድርጉት ሌላ ብሬክ ኦፍ ስትራክቸር ሃየር ሃይ ወይም ብሬክ ኦፍ ስትራክቸር ሳይሰራ የድሮውን ሃየር ሎ በሚያንስበት ሰዓት ሚንስ ማርኬቱ ተቀየረ ማለት ነው። እዚህ ጋር ይሁት ሃየር ሃይ ሰርቶ እዚህ ጋር ብሬክ ኦፍ ስትራክቸር ሰርቶ ግን ማርኬቱ ከግማሽ ከዚች ጋር መመለስ ሲገባው ወደ ላይ ማርኬቱ ወርዶ የድሮውን ሎወር ሃየር ሎ በሚያንስበት ሰዓት ይሄ ምን እንለዋለን? ቼንጅ ኦፍ ካራክተር እንለዋለን ማለት ነው። ቼንጅ ኦፍ ካራክተር ከስሙ እንደምንረዳው ማርኬቱ ቡሊሽ የነበረው ወደ ቤሪሽ ተቀይሯል ማለት ነው። ካራክተሩ ሺፍት አድርጓል ማለት ነው። ወይንም ማርኬት ስትራክቸር ሺፍት ብለን መያዝ እንችላለን ማለት ነው። ሶ ማርኬት ወደ ላይ እየወጣ የድሮውን ሃየር ሎ ሰብሮ በሚወርድበት ሰዓት ይህ ቼንጅ ኦፍ ካራክተር ይሆናል ማለት ነው። በቤሪሽ ሙቭመንት ላይ ደግሞ እንዴት እንደሆነ በቤሪሽ ሙቭመንት ላይ ደግሞ ብሬክ ኦፍ ስትራክቸር ወደ ታች እየሰራ በሚወርድበት ሰዓት ማርኬቱ እንደተለመደው እዚህ ጋር ሪትሬስ አድርጎ መውረድ ሲገባው ሌላ ሎወር ሎ መስራት ሲገባው አልፎ ግን የድሮውን ሎወር ሃይ በሚበልጥበት ሰዓት ይህንን ኤሪያ ምን እንለዋለን ማለት ነው? ቼንጅ ኦፍ ካራክተር እንለዋለን ማለት ነው። ሶ ዋናው ስማርት መኒ ኮንሰፕት ላይ የሚያስፈልገን ብሬክ ኦፍ ስትራክቸር ማወቅና ቼንጅ ኦፍ ካራክተር እና ኢኳል ሃይሶች እና ሎስቶቹን ማወቅ ነው ማለት ነው። ማርኬት ስትራክቸሩን ካላወቅን ምንም ነገር መስራት አንችልም። ሪቫይዝ ለማድረግ ያለ ቡሊሽ ሙቭመንት የሚባለው ሃየር ሃይ እየሰራ ማርኬቱ እየጨመረ የሚሄድ ከሆነ ልክ ሃየር ሃዩ ተበልጦ በሌላ ሃየር ሃይ ክሬት ሲደረግ ልክ የተበለጠበት ላይን የምንለው ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። አቴ ታይም ግን ሃየር ሃይ እየሰራ በሚወጣበት ሰዓት የድሮ ሃየር ሎ ተሰብሮ ወደ ታች በሚወርድበት ሰዓት ይህ ስትራክቸር ምን ይባላል? ቼንጅ ኦፍ ማርኬት ስትራክቸር። ሶስት አይነት ማርኬት ስትራክቸር ብቻ ነው ያለው፣ ክሪፕቶም፣ ፎሬክስ ላይ ኢንዲሲስ ላይ ማለት ነው። ኢኳል ሃይ እና ኢኳል ሎውስ ትሬድ አይደረግም። ቅድም በስማርት መኒ አቬለብል አይደለም ያልኳችሁ ምክንያት ግዴታ ትሬድ ለማድረግ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር ያስፈልጉናል። ኢኳል ሃይ እና ኢኳል ሎውስ ላይ እንደምናየው ምንም አይነት ብሬክ ኦፍ ስትራክቸር የለም። ይሄን ሃይ ይሄ አልበለጠው፣ ቢበልጠው ኖር ብሬክ ኦፍ ስትራክቸር እንል ነበር፣ ግን ኢኳል ላይ ነው ያለው። ይሄኛውም እንደዛው እዚህ ጋር በምናይበት ሰዓት ኢኳል ኤሪያ ላይ ስለሆነ ይህንን
ሬንጂንግ ማርኬት ወይም ኮንሲሊዴት እያደረገን ያለው ብለን መተው ይኖርብናል ማለት ነው። እንደዚህ አይነት ኤሪያ በአብዛኛው አናገኝም፣ ግን እንደዚህ አይነት ቦታ ካጋጠመን ማርኬቱን ትሬድ ከማድረግ መቆጠብ ይኖርብናል ማለት ነው። ሶ ይህንን ይመስላል የማርኬት ስትራክቸር ፍሎ። የማርኬት ፍሎ ይሄን ይመስላል ማለት ነው። የቼንጅ ኦፍ ካራክተር እና የብሬክ ኦፍ ስትራክቸር ኤግዛምፕሎችን እኔ ሶ በቤሪሽ ማርኬት ሙቭመንት ጊዜ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተርን እኔ ኦኬ ሶ ልክ እዚህ ጋር አሁን የድሮን ሎወር ሎ ይሄኛው ሎወር ሎ በሚያንስበት ሰዓት ብሬክ ኦፍ ስትራክቸሩ የት ጋር እንደሆነ እኔ ልብ በሉት የሚሆነው እዚህ ጋር ነው ማለት ነው። ይሄ ኤሪያ ብሬክ ኦፍ ስትራክቸር ነው ማለት ነው። እንደምታዩት ይሄ ብሬክ ኦፍ ስትራክቸር ነው ማለት ነው። ሶ ማርኬቱ ብሬክ ኦፍ ስትራክቸር ሲያደርግ እዚህ ጋር ኦርደር ብሎክ የሚባል ነገር አለ፣ በኋላ እናየዋለን። ይሄኛውን ቱል በመጠቀም ይህንን ኦርደር ብሎክ ይነካውና ሊኩዊዲቲ የሚባል ነገር በኋላ እናያለን። ይሄ ሁላ ሙቭመንት ይወርዳል ማለት ነው። ሶ የኛ ፕሮፊት የሚሆነው ይሄን ኤሪያ ነው ማለት ነው። እዚህ ጋር እንገባለን፣ ስቶፕ ሎሳችንን እዚህ ጋር እናስቀምጥና ይህ የኛ ፕሮፊት ነው ማለት ነው። ወደ 700 ፒፕስ የሚጠጋ ማርኬት ፕሮፊት ላይ እንሆናለን ማለት ነው፣ በዚህ ብሬክ ኦፍ ስትራክቸር ብቻ ማለት ነው። ሶ ይቀጥላል ማርኬቱ። ይሄን እዚህ ጋር ምን አለ? ብሬክ ኦፍ ስትራክቸር አለ። የድሮን ሎወር ሎ ይሄኛው ሎወር ሎ አንሷል። ስለዚህ ኦርደር ሉክ በኋላ እናየዋለን። ይሄንን ኦርደር ሉክ እናወጣና እነዚህ ሁለት ነጭ ካንድሎች ይሄን ሚቲጌት አድርጎ ወረደ ማርኬቱ። ምን ያህል ፒፕስ ነው የወረደው ማርኬቱ ብለን በምናይበት ሰዓት ወደ ድጋሚ 700 ፒፕስ ያህል ወርዷል ማለት ነው ማርኬቱ። ሶ ይህ ሁላ ፕሮፊት ማግኘት እንችላለን ማለት ነው። በምን ምክንያት? በብሬክ ኦፍ ስትራክቸር ምክንያት ማለት ነው። እዚህ ጋርም ሌላ ብሬክ ኦፍ ስትራክቸር አለ። ምን ሆኖ ማርኬቱ የድሮን ሎወር ሎ ይሄኛው ሎወር ሎ ስለበለጠው ይሄኛው ኤሪያ ምን ሆኖ ይቀራል ማለት ነው? ብሬክ ኦፍ ስትራክቸር ማለት ነው። ይሄ ብሬክ ኦፍ ስትራክቸር ሆኖ ይቀራል ማለት ነው። ሌላ ሃየር ሃይ ተመዘገበ፣ ሎወር ሎ ሌላ ሎወር ሎ ይሄንን በልጦታል እዚህ ጋር። ሶ የማርኬት ምን ላይ ነው ያለው ማለት ነው? እዚህ ጋር ብሬክ ኦፍ ስትራክቸር አለ ማለት ነው። ሶ ይህ ማርኬት ይሄንን ኦርደር ሎክ እቺኛውን ኦርደር ሎክ ሚቲጌት አድርጎ ወርዷል ማለት ነው። ኢቭን አሁንም እየወረደ ነው፣ ዩሮ ዩኤስዲ ካየ ነው ማለት ነው። ሶ ብሬክ ኦፍ ስትራክቸር ይሄንን ካየን በቡሊሽ ደግሞ ብሬክ ኦፍ ስትራክቸርን እንይ። ሶ ማርኬት በቡሊሽ ማርኬት ላይ ደግሞ በቡሊሽ ማርኬት ዞን ላይ ደግሞ ብሬክ ኦፍ ስትራክቸር የሚሆነው ቅድም ተባብለናል፣ ከላይ ነው የሚሆነው ብሬክ ኦፍ ስትራክቸሩ ብለናል። ሶ የዚህ ብሬክ ኦፍ ስትራክቸር የሚሆነው ይሄኛው ነው ማለት ነው። እንደምናየው የድሮን ሃየር ሃይ ሌላ ሃየር ሃይ በሚበልጥበት ሰዓት ብሬክ ኦፍ ስትራክቸር ተፈጥሯል ማለት ነው። ስለዚህ ማርኬቱ ቀጥ ብሎ ይመጣና እዚህ ጋር ኦርደር ብሎክ የሚባል አለ፣ በኋላ እናየዋለን። እሱን ሚቲጌት አድርጎት ይወጣል ማለት ነው። ይህ ምን ያህል ፒፕስ ነው የሚለውን ለመለካት ያህል ወደ 900 ፒፕስ አካባቢ 90 ፒፕስ አካባቢ ማለት ነው የምናገኘው ፕሮፊት። ሶ ሌላ እዚህ ጋር ብሬክ ኦፍ ስትራክቸር አለ። ይሄኛው ብሬክ ኦፍ ስትራክቸር ማለት እንችላለን ማለት ነው። ማርኬት ምን አድርጓል? የድሮን ሃየር ሃይ በሌላ ሃየር ሃይ በልጦታል ማለት ነው። ሶ ይህንን ኦርደር ሎ ሚቲጌት አድርጎት ማርኬቱ ሌላ ሃየር ሃይ አስመዝግቧል ማለት ነው። ሶ ማርኬት ወረደ፣ እዚህ ጋር ሃየር ሎ አስመዘገበ፣ ሌላ ሃይ አስመዝግቦ ማርኬቱ በሚወርድበት ሰዓት እዚህ ጋር ልብ እንድንለው የሚፈለገው ነገር ማርኬቱ ወረደ። ስለዚህ ቅድም እንዳየነው ቼንጅ ኦፍ ካራክተር የምንለው ነገር እናያለን ማለት ነው። ቺን ኤሪያ እንድታያት ነው። ይህ ኤሪያ የምንለዋለን ማለት ነው ቼንጅ ኦፍ ካራክተር ማለት ነው። ይህንን ሃየር ሎ ሌላ ሎወር ሎ እዚህ ጋር በሚሰብረው ሰዓት ይህ ምን እንለዋለን? ቼንጅ ኦፍ ካራክተር ብለን እንሰይመዋለን ማለት ነው። ቼንጅ ኦፍ ካራክተር ከተፈጠረ በፊት ቡሊሽ የነበረው ማርኬት ስትራክቸር በቼንጅ ኦፍ ካራክተር ምክንያት ቤሪሽ ሆኖ ይቀጥላል ማለት ነው። እንደምናየው ቢትኮይን ስቲል እስካሁን እየወረደ ነው። በምን ምክንያት? በዚህ ቼንጅ ኦፍ ካራክተር ምክንያት ማለት ነው።
ሶ ቼንጅ ኦፍ ካራክተር ደግሞ በቡሊሽ ወደ ቤሪሽ ሲቀየር ይሄን ይመስላል ማለት ነው። ሶ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸርን ካየን ለቼንጅ ኦፍ ካራክተር ካየን ልብ ብለን ካየነው ቼንጅ ኦፍ ካራክተር ከተፈጠረ ማርኬቱ ሪቨርሳል ሊሄድ ነው ማለት ነው። ቡሊሽ የነበረው ማርኬት ወደ ቤሪሽ ሊቀየር ነው፣ ወይም ቤሪሽ የነበረው ማርኬት ወደ ቡሊሽ ሊቀየር ነው ማለት ነው። በምን ምክንያት? በቼንጅ ኦፍ ካራክተር ምክንያት ማለት ነው። ሌላ ኤግዛምፕል የቼንጅ ኦፍ ካራክተርን ለማየት ያህል ጎልድን ማየት እንችላለን። ቤሪሽ ወደ ቡሊሽ የሚቀየርበትን ደግሞ ቼንጅ ኦፍ ካራክተር ነው። እዚህ ጋር ጎልድ እንደምናየው ሎወር ሃይ እየሰራ ሎወር ሎ እየሰራ በሚወርድበት ሰዓት ብሬክ ኦፍ ስትራክቸር እየሰራ ብሬክ ኦፍ ስትራክቸር ሰራ፣ ማርኬቱን ሚቲጌት አደረገው፣ ኦርደር ሎኩን ወረደ። እዚህ ጋር ሌላ ብሬክ ኦፍ ስትራክቸር ተሰራ። ይህን እንደ ኦርደር ሎክ በኋላ እናየዋለን። እንደ ኦርደር ሎክ ነክቶት ማርኬቱ ወረደ ማለት ነው። ግን እዚህ ጋር ምን ተፈጠረ? ሎወር ሎ እዚህ ጋር ሰርቶ እዚህ ጋር ደግሞ ሎወር ሃይ ሰርቶ ማርኬቱ እየወረደ ባለበት ሰዓት ማርኬቱ መጣና ይህንን የድሮን ሎወር ሃይ በቼንጅ ኦፍ ካራክተር በለጠው ማለት ነው። ልክ ይህንን ሎወር ሃይ በሚበልጥበት ሰዓት ሌላ ሃየር ሃይ ክሬት በሚደረግበት ሰዓት እዚህ ጋር ምን እንላለን? ሃየር ሃይ ብለን እንሰይመዋለን ማለት ነው። ማርኬቱ ምን አደረገ? የድሮን ሎወር ሃይ በሚበልጥበት ሰዓት እና ቼንጅ ኦፍ ካራክተር ብለን በምንሰይመው ሰዓት ሃየር ሃይ ሲፈጠር ማርኬቱ ከዚህ በኋላ ቡሊሽ ስትራክቸር ውስጥ እንደገባ እናያለን ማለት ነው። ሶ እንደምናየው ቼንጅ ኦፍ ካራክተር ከተፈጠረ በኋላ ማርኬቱ ምን አደረገ? ይህንን ኦርደር ሎክ በመንካት ይሄ ኤሪያ ኦፍ ኦርደር ሎክ በመንካት ምን አደረገ? ማርኬቱ ቡሊሽ ሆኖ ቀጠለ ማለት ነው። እንደምናየው ከሆነ ይህ ቡሊሽ ማርኬት ወደ 800 ፒፕስ ያህል እስካሁን እየሄደ ነው ማለት ነው። ጎልድ ላይ 800 ፒፕስ በጣም ብዙ ነው። ይህንን ቼንጅ ኦፍ ካራክተር ብቻ በማየት ይህንን ኦርደር ሎክ በመጠቀም እዚህ ጋር ባይ ብለን ስቶፕ ሎሳችን እዚህ ጋር በማስቀመጥ ጀስት ላይክ እንደዚህ ማለት ነው። ስቶፕ ሎሳችን እዚህ ጋር በማስቀመጥ ይህንን ሁላ ፕሮፊት ማግኘት እንችላለን ማለት ነው። ወደ 800 ፒፕስ ቴክ ፕሮፊታችን የሚሆንበት ዞን አለ፣ ሊኩዊዲቲ ዞን የሚባል አለ፣ በኋላ እናየዋለን። ሶ ቼንጅ ኦፍ ካራክተር ማለት ቤሪሽ ማርኬት ሎወር ሃይ በሚበለጥበት ሰዓት በሃየር ሃይ የሚፈጠረው ቼንጅ ኦፍ ካራክተር ማርኬቱን ሪቨርሳል ይቀይራል ማለት ነው። ቼንጅ ኦፍ ካራክተር። ብሬክ ኦፍ ስትራክቸር ደግሞ ማርኬቱ እየወረደ ከሆነ እዚህ ጋር ለምሳሌ ብሬክ ኦፍ ስትራክቸር አለው ማርኬቱ የድሮን ይሄ ብሬክ ኦፍ ስትራክቸር ነው። የድሮን ሎወር ሎ ሌላ ሎወር ሎ በሚያንስበት ሰዓት ይሄ ብሬክ ኦፍ ስትራክቸር ነው። ሶ ኦርደር ብሎካችን የሚሆነው ይሄ ኤሪያ ነው ማለት ነው። ኦርደር ብሎኩን ይነካል፣ ይወርዳል፣ ሌላ ሎወር ሎ ክሬት ይደረጋል። ሶ እዚህ ጋር ቦስ አለ ብሬክ ኦፍ ስትራክቸር እንደምናየው ይህ ብሬክ ኦፍ ስትራክቸር አለ። ስለዚህ ማርኬቱ መጥቶ በሚመለስበት ሰዓት ኦርደር ብሎክ አለን። ይሄ ኤሪያ ኦፍ ኦርደር ብሎክ ነው። መጥቶ ሚቲጌት አድርጎት ወረደ። ከዛ እዚህ ጋር ሌላ ሎወር ሎ ሰርቶ ማርኬቱ ኮንቲኒቲውን በሚወርድበት ሰዓት ማርኬት ማኒፑሌት ተደርጎ የድሮን ሎወር ሃይ በልጦ ቼንጅ ኦፍ ካራክተር ስለሰራ ሃየር ሃይ ተመዝግቧል ማለት ነው። ስለዚህ ከዚህ በኋላ ማርኬቱ ቡሊሽ ነው የሚሆነው ማለት ነው። ኦርደር ብሎኩን ነካ፣
መቶ ኦርደር ብሎክ ለካን ይሄ ሊኩዊዲቲ ዞን የሚባል ነው። በኋላ እናያለን። ማርኬቱ ወጥቶ 800 ቢፕስ ሄደ ማለት ነው። ሶ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር እንደተረዳችሁ ተስፋ አደርጋለሁ። ቡሊሽ እና ቤሪሽንም አይተናል። ሬንጂንግ ማርኬትን አይተናል። ቀጣይ ስለ ኦርደር ብሎክ እና ብሬክ ብሎከር እና ፖይንት ኦፍ ኢንትረስት እናያለን። በቀጣይ ሌሰን እንገናኝ።